ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ምስል ስታዩት ምን ተሰማችሁ? በአላህ በሱዳን ሀገር እየተደረገ ያለው ግፍና በደል እንደዚህ ነው ብሎ ሊነገር ቀርቶ ሊሰማ እጅጉን ዘግናኝ የሆነ ነገር ነው ያየን ያለ ነው። በቴሌግራም የሚለቀቁ ፎቶዎችና ቪዲዮዎችን ባየን ቁጥር ምንም ነገር አለማድረጋችን እጅጉን ልባችን እየደማ ነው ያለው። አላሁ ተዓላ ነስሩን ቅርብ ያደርግላቸው። ሴቶችን በመድፈር ህፃናትን በረሃብ መቅጣት በጣም አሰቃቂ የሆኑ ግድያዎችን እያየን ነው ያለነውና በጣም ዘግናኝ ነው። ወላሂ በጣም ነው የምላችሁ። አንዳንድ ጊዜ የሚለቀቁ ፎቶዎችንና ቪዲዮዎችን እንደው ባላየው ብዬ የምመኝበት ሰዓት አለና እዩት። አሁን ይህንን ቪዲዮ በጣም ነው የሚያሳዝኑት። አሁን ሞትኩኝ። ልጆቿን ይዛ ያለው ፊሊንግ በጣም ከባድ ነው። እኔ ምን እንደምል አላውቅም። ለህዝባቸው የሚበላና የሚጠጣ ነገር ይዘው ሲሄዱ ራሳቸው ለህዳቸውን ቆፍሮ በሐያት እያሉ እዛ ውስጥ መግደል ማለት ላኢላሃ ኢላላህ። አላ አየቲ ሐል አላሁ ተዓላ ነስሩን ቅርብ ያደርግላቸው። በደለኞችንም አላህ ብርቱ የሆነውን ቅጣት ይቅጣቸው ያ ረብል ዓለሚን። እኛ ምንም አለማድረጋችን እጅጉን ልብ ይሰብራን። ግን ምን ችለው አንድ ነገር አለ። እሱ ምንድነው? ዱዓ ማድረግ ነው። ዛሬ ጁምዓ ነው። ሁላችንም በሶላታችንና በሱጁዳችን መካከል እናስታውሳቸው። ነስር ጠብዓን ከአላህ ነው። ግን ምን ችለው ያለን አቅም እሱ ነውና በዱዓ እናግዛቸው። አላህ ነስሩን ቅርብ ያደርግላቸው ያ ረብል ዓለሚን።